ስልክን አውጥተህ የማህበራዊ ሚዲያ ገጽን ስታገላብጥ የምትወደውን ነገር ልብ በል። ማሽኑ ያንተን ፈገግታ፣ ያንተን ፍርሃት አልፎ ተርፎም ቀጣዩን ሐሳብህን አስቀድሞ ያውቃል። ይህ እድል ይመስልሃል? በፍጹም አይደለም። ዛሬ የምንኖረው ዓለም አንተ የምትመርጠውን ሳይሆን ቴክኖሎጂው እንዲያስብልህ የፈቀደልህን ብቻ የምናስብበት ዘመን ላይ ደርሰናል። ዝግጁ ከሆንክ ዛሬ ስለ አንድ አደገኛ እውነት ልነግርህ እፈልጋለሁ። ሰው ሰራሽ አስተውሎት ወይም ኤአይ የሰው ልጅን አእምሮ እንዴት በዝምታ እየገዛው እንደሆነ እንቃኛለን። ሰላም የዚህ ቻናል ቤተሰብ፣ ዛሬ ይዤላችሁ የመጣሁት ርዕስ ምናልባት በየቀኑ ከምንጠቀምባቸው ስልኮች፣ ላፕቶፖችና ዘመናዊ መሳሪያዎች ጋር በቀጥታ የሚገናኝ ልብ የሚሰቅል እውነታ ነው። ቴክኖሎጂ ሕይወታችንን አቅልሎታል እንላለን። መንገዶችን አሳጥሯል። መረጃዎችን በሰከንድ ውስጥ በእጃችን አድርጓል። ነገር ግን አንድ ጥያቄ እንጠይቅ። እኛ ቴክኖሎጂውን እየተጠቀምንበት ነው ወይስ ቴክኖሎጂው እኛን እየተጠቀመብን? ዛሬ የምናወራው ስለ ሮቦቶች ጦርነት አይደለም። ከዚህ የበለጠ ዝምታን የተላበሰ የሰው ልጅ ነፃ ምርጫና አስተሳሰብ በቀስታ እየሰረቀ ስለሚገኘው የማይታይ አእምሮዊ ኃይል፣ ስለ አርቲፊሻል ኢንተለጀንስ ኤአይ ጥቁር ገጽታ ነው። ጉዞው የጀመረው ከብዙ አስርተ ዓመታት በፊት ነበር። ሳይንቲስቶች ማሽኖች ማሰብ እንዲችሉ፣ የሰውን አእምሮ መኮረጅ እንዲችሉ ዓላማ አደረጉ። መጀመሪያ ላይ ማሽን ማለት ትዕዛዝ ተቀባይ ብቻ ነበር። እርሶ ይህን አድርግ ሲሉት ያደርጋል፣ አታድርግ ሲሉት አያደርግም። ነገር ግን ከቅርብ ዓመታት ወዲህ በተለይም ጥልቅ ትምህርት ወይም ዲፕ ለርኒንግ ከጄኔሬቲቭ ኤአይ ወደ መድረኩ ሲመጡ ነገሮች ተቀየሩ። ማሽኖች ትዕዛዝ መቀበል አቆሙ፣ ይልቅስ መማር ጀመሩ። የሰውን ባህሪ፣ የሰውን ስሜት፣ የሰውን ድክመት አጠኑ። ዛሬ ላይ ቴክኖሎጂው አንተን ከማውቁ የተነሳ አንተ ራስን ከምታውቀው በላይ መረጃ አለው። አሁን ባለንበት ሁኔታ አርቲፊሻል ኢንተለጀንስ በሶስት ዋና ዋና መንገዶች የሰውን ሕይወት መቆጣጠር ላይ ይገኛል። አንደኛ፣ የአስተሳሰብ ልቀት ወይም አልጎሪዝሚክ ድራይቭን ቶት። በማህበራዊ ሚዲያዎች ላይ የምናየው እያንዳንዱ ቪዲዮ በዘፈቀደ የሚመጣ አይደለም። ስልተ ቀመሩ የትኛው ቪዲዮ ላይ ለምን ያህል ሰከንድ እንዳቆምክ፣ ምን እንደሚያስቆጣህ፣ ምን እንደሚያስደስትህ ያጠናል። በውጤቱም የምትፈልገውን ሳይሆን እንድታዩ የሚፈልጉትን ብቻ እየመዘገበ አእምሮህን ይቀርጻል። ሁለተኛው ዲፕፌክ ኤንድ ሪያሊቲ ዲስቶርሽን። ዛሬ በሰዎች ድምፅና መልክ የሚለቀቁ የውሸት ቪዲዮዎች እውነተኛውን ከሐሰተኛው ለመለየት አስቸጋሪ አድርገውታል። የትኛው ዜና እውነት ነው? የትኛው ሰው ነው በእርግጠኝነት የተናገረው? ህዝቡ ግራ ተጋብቷል። ሶስተኛ፣ የውሳኔ ሰጭነትን መውሰድ። ውሳኔዎችን ስንወስን ከመግዛት ጀምሮ እስከ ፖለቲካዊ አመለካከት ድረስ የምንጠቀመው የራሳችን አእምሮ ይመስለናል። ነገር ግን ከበስተጀርባ የሚሰሩት እነዚህ ማሽኖች ምርጫዎቻችን አስቀድመው ወስነውታል። በዚህ ታሪክ ውስጥ ተዋናዮቹ ሁለት ናቸው። አንደኛው የቴክኖሎጂ ባለቤቶችና ፈጣሪዎች፣ የግዙፍ ቴክኖሎጂ ኩባንያዎች መሪዎች። እነሱ ምርቱን ሲፈጥሩ ዓላማቸው ትርፍ ማግኘት ብቻ እንደነበር ይናገራሉ። ነገር ግን የፈጠሩት ፍጡር ከቁጥጥር ውጭ እየወጣ መሆኑን ብዙዎች በድብቅ ያምናሉ። ሁለተኛው የማህበረሰብ ሳይንስና ስነ አእምሮ ተመራማሪዎች። እነዚህ ሊቃውንት የሰው ልጅ አእምሮ ከዲጂታል ሱሰኝነት ለማዳን እየጣሩ ያሉት ባለሙያዎች ናቸው። የሰው ልጅ ትልቁ ሀብት ትኩረቱ ወይም አቴንሽኑ ነው። አሁን ይህን ትኩረት በኤአይ እየተዘረፈ ነው በማለት የማስጠንቀቂያ ደወል እየደወሉ ይገኛሉ። የማታውቀው አንድ አስደንጋጭ እውነት አለ። ዛሬ ትላልቅ ቴክኖሎጂ ኩባንያዎች ሰራተኞቻቸው፣ ልጆቻቸው ስማርትፎን እንዳይጠቀሙ ይከለክላሉ። ለምን ይመስላል? ምክንያቱም ማሽኖች ሰውን እንዴት እንደሚያሳብዱ፣ አእምሮን እንዴት እንደሚቆጣጠሩና የሰውን ትኩረት እንደሚሰርቁ ፈጣሪዎቻቸው ራሳቸው በውል ያውቁታል። ለዓለም የሚሸጡት መርዝ ግን ቤታቸው ውስጥ የተከለከለ ነው። በዚህ ዙሪያ ላይ የተለያዩ አመለካከቶችና ቲዎሪዎች አሉ። አንደኛው ወገን ኦፕቲሚስት የሚባለው ሲሆን ኤአይ የሰው ልጅን ችግሮች ይፈታል፣ ድህነትን ያስወግዳል፣ ሕክምናን ያሻሽላል፣ አዳዲስ ግኝቶችን ያመጣል ይላሉ። ሁለተኛው ወገን ደግሞ ፔሲሚስት ወይም ሪሊስት ይባላሉ። ይህ ፍጥረት የሰውን ልጅ እንደ ዕቃ የሚጠቀምበትና ነፃነቱን የሚቀማበት የመጨረሻው የዓለም አደጋ ነው ሲሉ ያስጠነቅቃሉ። እንደ ኤለን መስክ ያሉ ግለሰቦችም ቢሆኑ ጥንቃቄ ካልተደረገ
የሰው ልጅ መጥፋት ሊከተል እንደሚችል አጽንኦት ሰጠው ይናገራሉ። ውድ የዚህ ቻናል ተከታታዮች ቴክኖሎጂውን መጥላት ወይም ከሱ መሸሽ አትችልም፣ እንዲሁም አያስፈልግም። ነገር ግን ማሽኑን የምትመራው አንተ መሆን እንጂ ማሽኑ የሚመራህ መሆን የለብህም። ስልኮችን ስታበራ፣ የማህበራዊ ሚዲያ ገጾችን ስትከፍት የምታየው እውነት የራስህ ምርጫ መሆኑን ሁልጊዜ ተጠራጠር። አእምሮህ የራስህ እንጂ የኮምፒውተር ስልት ቀመር መጫወቻ አይደለምና ንቁ ሁን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉት። ሰላም።